ሰላም ሰላም ቤተሰብ እንዴት አላችሁ? የኤችቲቪ ቤተሰብ ዛሬ እንግዲህ ፓስፖርት ለማውጣት ወይም ለማሳደስ ምን ነገሮች ማሟላትና ማድረግ አለብን የሚለውን ወደ እናንተ ይዤ መጥቻለሁ ማለት ነው። እስከ መጨረሻው ተከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከብራችሁ ቤተሰቦቼ እንዴት አላችሁ? እኛ አለን አልሐምዱሊላህ ረቢል ዓለሚን። እንግዲህ ፓስፖርት ለማውጣት ለማሳደስ ምን ነገሮች ማሟላት አለብን ማድረግ አለብን የሚለውን ወደ እናንተ ይጠቅማል ብዬ ቪዲዮ ልሰራላችሁ ዛሬ ብቅ ብያለሁ ማለት ነው። እስከ መጨረሻው ድረስ ተከታተሉ። እንግዲህ ፓስፖርት ለማውጣት ወይም ለማሳደስ ያለብን ነገር ቅድመ ሁኔታዎች አሉ። 3 ነገሮች ናቸው። እነሱ ምን ናቸው የሚለውን ወደ እናንተ ነግራችኋለሁ ማለት ነው። አንደኛ የሚያስፈልጋችሁ የቀበሌ መታወቂያ ያስፈልጋችኋል። ሁለተኛ የኢዲ ካርድ፣ ሶስተኛ አሁን የተጨመረው ናሽናል አይዲ ያስፈልጋችኋል ማለት ነው። ኢዲ ካርድ ወይም መታወቂያ የምታወጡት በቀበሌያችሁ ነው ማለት ነው። የምትኖሩበት ቀበሌ እዛ ሄዳችሁ ማውጣት ትችላላችሁ ማለት ነው። ለምሳሌ ናሽናል አይዲ ካርድ ማለት ብዙዎቻችሁ ከዚህ በፊት ስትሄዱ በመታወቂያ ብቻ ነበር ማለት ነው። አሁን ጊዜው ስለተቀየረ ግዴታ የኢዲ ካርድ ያስፈልጋል ስለሚያስፈልጋችሁ ነው ማለት ነው። የኢዲ ካርድ ማለት ይሄ ነው። ይሄ ለምሳሌ ይሄ ነው። መታወቂያው ደግሞ ይሄ ነው ማለት ነው። በቃ ይሄ ነው። ናሽናል አይዲም አለኝ። ያው እኔ ሳወጣ ናሽናል አይዲ ሳስጠይቅ ትንሽ ቆይት ስላለ ነው ማለት ነው። ከዛ በኋላ ናሽናል አይዲውን የት ነው የምናገኘው ታላችሁ ደግሞ ቴሌ አሻራ በመስጠት ቴሌኮም ሄዳችሁ አሻራ በመስጠት ናሽናል አይዲ የምታገኙበትን ነገሮች ማመቻቸት ትችላላችሁ ማለት ነው። ብዙዎቻችሁ ስትቸገሩ የማያችሁ ደግሞ እድሜያችሁ የስምንተኛ ክፍል ካርድ ያስፈልጋችኋል። አራተኛ ማለት ነው። ተጨማሪ የስምንተኛ ክፍል ካርድ ያስፈልጋችኋል። የኔል ካርዱን ስታወጡ የስምንተኛ ክፍል ካርዲውና የናሽናል የስምንተኛ ክፍል ካርዲያችሁና የኢዲ ካርዲያችሁ እድሜ ተመሳሳይ መሆን አለበት ማለት ነው። ስማችሁም እንደዛው ተመሳሳይ መሆን አለበት። ስፔሊንግ ፊደል ስህተት መኖር የለበትም ማለት ነው። ኦንላይን ቀጠሮ ስታይዙ ስለሚያስቸግራችሁ ማለት ነው። ይሄን ካወጣችሁ በኋላ ናሽናል አይዲን የኢዲ ካርዱን መታወቂያውን አይዲያ መታወቂያውን ካወጣችሁ በኋላ ቀጥታ ወዴት ትሄዳላችሁ? ቀጠሮውን ለማስያዝ ማለት ቀጠሮ የት ነው የምታስይዙት? ኢንተርኔት ቤት ቀጠሮ ታስይዛላችሁ ማለት ነው። ወይም ደግሞ ፓስፖርት ቀጠሮ የሚያስይዙትን ሰዎች ጋር ትሄዱና ታስይዛላችሁ ማለት ነው። ይሄን ቀጠሮ ስታስይዙ ሁለት አይነት መንገድ ነው ያላቸው። አንደኛው አስቸኳይና ሁለተኛው ደግሞ መደበኛ ቀጠሮ ነው ማለት ነው። አስቸኳይ ማለት ለምሳሌ የስራ ቪዛ አስቸኳይ አግኝታችሁ ወይም ለጉብኝት ወይም ደግሞ ሀጅ ኡምራ ለማድረግ ፈልጋችሁ አስቸኳይ ከፈለጋችሁ አስቸኳይ ቀጠሮ ታስይዛላችሁ ማለት ነው። ይሄ ምን ያህል ጊዜ ይፈጅብናል ካላችሁ አስቸኳይ አሻራም ሁሉም ነገር ሰጥታችሁ እጃችሁ ላይ መድረስ በጣም ፈጣን ከሆነ 3 ቀን አልበዛ ደግሞ 7 ቀን በአንድ ሳምንት ውስጥ ዙሮ ያልቅላችኋል ማለት ነው። ምን ያህል ብር ነው ክፍያውስ ኢትዮጵያ ስንት ነው ካላችሁኝ 25 ሺህ ብር ነው ማለት ነው። 25 ሺህ ብር ያስፈልጋችኋል። 25 ሺህ ብር ከፍላችሁ ነው አሁን ባለው መረጃ መሰረት ማለት ነው። ሁለተኛው ደግሞ መደበኛ ነው። መደበኛው ደግሞ 5000 ነው። ቀጠሮ የምታስይዙት 5000 ከፍላችሁ አሻራ ለመስጠት 5000 ትከፍሉና ቀጠሮ ታስይዛላችሁ። አሻራ ከሰጣችሁ በኋላ በምን ያክል ጊዜ ወደ እጃችን ይደርሳል? አሻራ ከሰጠን በኋላ አሻራ ለመስጠት እነዚህን 4ቱን ነገሮች 3ቱን ነገሮች ይዛችሁ ትሄዳላችሁ። የኢዲ ካርዳችሁን፣ የቀበሌ መታወቂያና ናሽናል አይዲያችሁ ይዛችሁ ሄዳችሁ አሻራ ትሰጣላችሁ። አሻራ ስትሰጡ መደበኛ ከሆነ 5000 ብር ትከፍሉና በባንክ ተከፍሉና ደረሰኛችሁን ትይዛላችሁ። ከዛ በኋላ ምን ያህል ጊዜ ይደርሰናል አሻራ መስጠት አሁን ባለው የሲስተም ሁኔታ ኦንላይን ሲስተም ነው። ነገራችን ላይ ቀጠሮ የምታይዙ በሲስተም ስለሆነ ሲስተም ነው የሚቀጥራችሁ። ብዙ ጊዜ እንግዲህ ከ2 ወር እስከ 4 ወር ይፈጅባችኋል አሻራ ለመስጠት። እና አሻራ ከሰጣችሁ በኋላ ፓስፖርታችሁ በአንድ ወርም ሆነ በ15 ቀን እንድድላችሁ ነው። ብዙ ጊዜ ቻንስችሁ ስለሆነ በተለይ በአልፋቤት ስለሚመጣ ብዙ ጊዜ ስለሚሰራም ይመጣላችኋል ማለት ነው። ይሄን ይመስላል ዛሬ ያለኝ መረጃ ማለት ነው። ከዚህ በመቀጠል ደግሞ ለማሳደስ ፓስፖርቱ ኖሯችሁ ኤክስ አድርጎባችሁ ዓመተ ምህረቱ አልፎባችሁ ኤክስ ያደረገ ፓስፖርት ለማሳደስ ምን መረጃዎች ያስፈልጉናል ወይስ ምን ያስፈልጉናል ለምትሉ ደግሞ ለእናንተ ደግሞ ጉድ ፎቶና ኤክስፓየርድ ያደረገው ፓስፖርታችሁ ያስፈልጋል ማለት ነው። ያ ሁለቱ ነው የሚያስፈልጋችሁ፣ ሌላ የሚያስፈልጋችሁ ነገር የለም። ይህ ቪዲዮ ይጠቅማል ያስተምራል ካላችሁ ላይክ ሼር አድርጉ።
ከዚህ በመቀጠል ደግሞ ወደ አረብ ሀገር ወደ ተለያየ ዓለም ሀገራት ነው የሚፈልጋችሁ። አሁን ሲኦሲ የሚሰጥ ትምህርት አለ ማለት ነው። ያን ሲኦሲ ለመማር ደግሞ ምን ያስፈልገናል? ከዛ ፓስፖርቱን ከያዝነው በኋላ እንዴት ነው ያለው ፕሮሰስ ወደ ውጭ ሀገር ለመሄድ የሚለውን ነገር ቪዲዮ እንሰራላችሁ ከፈለጋችሁ ኮሜንት አስቀምጡልኝ፣ ቀጣይ ብላችሁ እሰራላችኋለሁ ማለት ነው። ዛሬ እንግዲህ ይህን ይመስላል ማለት ነው። ይሄ ይጠቅማል፣ ያስተምራል፣ ይህ በማሰብ ነው ወደ እናንተ ያመጣሁት። ሁላችሁም እንግዲህ ቪዲዮ እስከ መጨረሻው እንዲያያችሁ አልጠራጠርም። ላይክ ሰብስክራይብ እያደረጋችሁ ደግሞ አዲስ መረጃ እንደዚህ እንዲለቅላችሁ እንዲደርሳችሁ ስለቅ ቪዲዮ ምልክቷን ተጭናችሁ ኖቲፊኬሽን እንዲደርሳችሁ አድርጉ ማለት ነው። ዛሬ ይህን ይመስላል ያስኩላችሁ መረጃ ማለት ነው። በጣም ነው የማመሰግነው አብራችሁ ስለቆያችሁ። ላይክ ሰብስክራይብ እያደረጋችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።